በዛሬው ዕለት በአዲስ አበባ ከተማ መስቀል አደባባይ በተካሄደውና ከፍተኛ ቁጥር ያለው ታዳሚ በተገኘበት ሰልፍ ላይ የህወሓትና ሸኔ ቡድኖች ተወግዘዋል። ሰልፈኞች ለኢትዮጵያ መከላከያ ሰራዊት ያላቸውንም ድጋፍ አሳይተዋል። በሰልፉ ላይ የተገኘው ድምጻዊ ታሪኩ ጋንካሲ ደግሞ ውጊያ ቆሞ ሽምግልና እንዲጀምር ጥሪ አቅርቧል። የአዲስ አበባ ህዝብ አጥብቆ ይቃወመናል የሚለው ፍጹም የተጋነነ ነው ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ ለፈረንሳይ ዜና ምንጭ ገለጹ። አቶ ጌታቸው ይህን ያሉት የአዲስ አበባ ሰልፉ ከመካሄዱ ጥቂት ሰዓታት በፊት ነው። በኢትዮጵያ የሚካሄደውን ግጭት ለማስቆም ከፍተኛ ዲፕሎማሲያዊ ጥረት እንዲደረግ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ጥሪ ያቀረቡ። በሱዳን የተካሄደውን ወታደራዊ መፈንቅለ መንግስት በመቃወም ዛሬ አደባባይ የወጡ ሰልፈኞች ላይ ፖሊስ የኃይል እርምጃ መጠቀሙ ተገለጸ። 87 ሰዎች በቁጥጥር ስር ውለዋል። የኢራቁ ጠቅላይ ሚኒስትር ሙስጠፋ አልካሲሚ ምንም አይነት ጉዳት ሳይደርስባቸው ቤታቸው ላይ ከተጣለው የሰው አልባ አይሮፕላን ጥቃት እንደተረፉ አስታወቁ። ዜናው በዝርዝር የኢትዮጵያ ሉዓላዊነትና አንድነትን የሚደግፍ ታላቅ ሰላማዊ ሰልፍ ዛሬ በአዲስ አበባ ተካሄደ። ከፍተኛ ቁጥር ያላቸው የከተማዋ ነዋሪዎች በመስቀል አደባባይ ባካሄዱት ሰልፍ በኢትዮጵያ ሉዓላዊነት ላይ የዘመቱ ያሏቸውን አካላት ነቅፈዋል። ለኢትዮጵያ መንግስትና ለአገሪቱ የመከላከያ ሰራዊት ደግሞ ድጋፋቸውን ገልጸዋል። በመድረክ ላይ ንግግር ያሰሙት የመዲናዋ ከንቲባ አዳነች አቤቤ ህዝባዊ ድጋፍና ህጋዊነት ያለውን የኢትዮጵያን መንግስት በመግፋት አሻንጉሊት ያሉትን መንግስት ለማቋቋም የቋመጡ የውጭ ኃይሎች ቢኖሩም ኢትዮጵያን በአንድነታቸው የአገራቸውን ሉዓላዊነት ያስከብራሉ ብለዋል። ህወሓትን በወንጀለኝነትና በአሸባሪነት የጠቀሱት ከንቲባዋ አዳነች አቤቤ ሆን ተብሎ የሚነሳ የሐሰት ወሬ በኢትዮጵያ ላይ ተበራክቷልም ብለዋል። ህዝባችንን ለማሸበር በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል። አዲስ አበባ የተከበበችው በድንቅ ህዝቦቿ ነው፣ በሚጠብቋት ልጆቿ ነው። ለኢትዮጵያዊነታችን፣ ለሀገራችን ግዛት አንድነት፣ ለክብራችን፣ ለነጻነታችን፣ ለሉዓላዊነታችን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ እንደምንቆም እንነግራቸዋለን። ከንቲባዋ ሚዲያዎቻቸውን አዝምተውብናል። ለአንድ ዓመት ሳይታክቱ የኢትዮጵያን ስም በማጠልሸት ያልተደረገውን ተደረገ እያሉ ዓለም እንዲያድምብን ወትውተዋል ሲሉ በንግግራቸው ከሰዋል። ይሁንና ከንቲባዋ በንግግራቸው በስም የጠቀሱት አገርም ሆነ የብዙሃን መገናኛ ተቋም አልነበረም። ሰላማዊ ሰልፈኞቹ በመፈክሮቻቸው ከተቿቸው መካከል አሜሪካና የብሪታንያው ቢቢሲ ይገኙበታል። ሌላው በመድረክ ላይ ተገኝተው ለሰልፈኞቹ መልእክት ያስተላለፉት የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሙሉጌታ አበበ የኢትዮጵያ ሉዓላዊነት በዚህ ትውልድ የደም ዋጋ ተከፍሎበት የሚከበር ይሆናል ብለዋል። በአጥንትና በደም ተገንብታ ያገኘናት ኢትዮጵያ በአያቶቻችንና በአባቶቻችን ጀግንነት ከነሙሉ ክብሯ የተረከብናት በእኔና በእናንተ ዘመን የሚጎል ክብርና የሚደፈር ሉዓላዊነት አይኖራትም። እንደ አባቶቻችን ቀድመን እንሞታለን። አንድ ለሆነው ህዝባችን፣ አንዲት ለሆነች ሀገራችን ዋጋ እንከፍላለን፣ ደማችንን እንሰጣለን። የኢትዮጵያ መከላከያ ሰራዊት ከትግራይ ኃይሎች ለገጠመው ውጊያ ድጋፍ ለመስጠት በተጠራው በዚሁ ሰልፍ ላይ ድምጻዊ ታሪኩ ጋንካሲ ውጊያ ቆሞ ሽምግልና እንዲጀምር ጥሪ አቅርቧል። የቱጋ ቆሜ ልዝፈን፣ የቱጋ ቆሜ ልዘምር፣ የቱጋ ቆሜ ልናገር፣ እኔ የምዘፍነውም የለም የምናገረውም የለም እያለ በሰልፉ ከተንጸባረቀው ለየት ያለ አስተያየት ሰጥቷል። ሁሌ ጥቁር መልበስ አያምርብንም፣ ይበቃል ጥቁር መልበስ ይበቃል፣ ጆሮአችን ደማ፣ ይበቃል። ማን መጥቶ ነው የምናገረን? ማን ነው የሄደ የሞታለሁ? ለምንድነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶቹ ይቆሙ፣ አይሂዱ፣ ሽማግሌዎቹ ይሂዱ፣ ድንጋይ ያንሱና ሳር ይበጥሱ፣ አናታቸው ላይ ይዘው በሽምግልና ይሻላል። አፈሙዙ ይበቃል፣ መፍትሄ የለውም።
አገሬን እጠብቃለሁ መስዋዕትነት እከፍላለሁ በሚል የተካሄደው ሰልፍ ታዳሚዎች በሰሜን ኢትዮጵያ ከአንድ ዓመት በፊት ለተጀመረው ጦርነት ምክንያት ነው ያሉትን ህዝባዊ ወያኔ ሓርነት ትግራይና ተባባሪዎቹ ያሏቸውን በሰልፉ ላይ ባሰሙትና በያዙት መፈክሮች ተችተዋል። የአገር ሉዓላዊነትን ለማስከበር እንዘምታለን፣ በጋራ ሰላማችንን እናስጠብቃለን፣ የኢትዮጵያን አንድነት እናስቀጥላለን የሚሉና ሌሎች መሰል መፈክሮችም ተስተጋብተዋል። ይህንን ዘገባ ይላከልን ስዩም ጌቱ ነው። ከአዲስ አበባ ውጪ በዛሬው ዕለትም ተመሳሳይ ሰልፎች በአሶሳ፣ ጅጅጋና ሌሎች ከተማዎች ላይ ተካሂደዋል። የትግራይ ተዋጊዎች ወደ ዋና ከተማዋ ካቀኑ የአዲስ አበባ ህዝብ አጥብቆ ይቃወመናል የሚለው ፍጹም የተጋነነ ነው ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ ለፈረንሳይ ዜና ምንጭ ገለጹ። አቶ ጌታቸው ይህን ያሉት ዛሬ አዲስ አበባ ውስጥ ከተካሄደውና ህወሓትን ከሚያወግዘው ሰልፍ አስቀድሞ ቅዳሜ ሌሊት ከአዣንስ ፍራንስ ፕሬስ ጋር ባደረጉት ቃለ መጠይቅ ነው። ወደ አዲስ አበባ ከገባን ደም መፋሰስ ይከሰታል የሚለውም ፍጹም የተሳሳተ ነው ሲሉ ለዜና ምንጩ የተናገሩት የህወሓት ቃል አቀባይ ዋና ከተማዋን አዲስ አበባን የመቆጣጠርም ሆነ ለ27 ዓመታት ስልጣን ላይ የነበረው ፓርቲያቸው መልሶ ስልጣን የመጨበጥ ፍላጎት የለውም እንዳሉት አዣንስ ፍራንስ ዘግቧል። የትግራይ ተዋጊዎች በአማራ ክልል የምትገኘው ደሴ ከተማን መቆጣጠራቸውን ያስታወቁት የዛሬ ሳምንት ነበር። በኢትዮጵያ የሚካሄደውን ግጭት ለማስቆም ከፍተኛ ዲፕሎማሲያዊ ጥረት እንዲደረግ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ጥሪ ያቀረቡ። ፍራንሲስ ከኢትዮጵያ የሚወጡት ዜናዎች እጅጉን እንደሚያሳስባቸው ገልጸው ከአንድ ዓመት በላይ በዘለቀው ጦርነት በርካታ ሰዎች ሰለባ መሆናቸውና ከባድ ሰብአዊ ቀውስ መድረሱ እንዳሳዘናቸው ተናግረዋል። ፍራንሲስ ወንድማማችነትና ሰላማዊ ውይይት እንዲሰፍን ዳግም ጥሪን አሰማለሁ በማለት ዛሬ በቅዱስ ጴጥሮስ አደባባይ ለተሰበሰበው ምዕመናን ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ባለፈው ፋሲካ ነበረ ኢትዮጵያን ጨምሮ ግጭት በበረተባቸው አካባቢዎች ሰላም እንዲወርድ ጥሪ ያቀረቡት። ጠቅላይ ሚኒስትር አብይ አህመድ ዛሬ በትዊተር ባሰራጩት መልእክት ውበታችን አንድነታችን ነው ብለዋል። አክለውም በአንድነት ስንቆም ማንኛውም ነገር ማሸነፍ እንችላለን። ብዙ መስዋዕትነት በከፈሉ አባቶቻችን ትከሻ ላይ ቆመን ዛሬም ለትውልድ ጠንካራ መሰረት ለመጣል ቆርጠን ተነስተናል። እግዚአብሔር ኢትዮጵያን ይባርክ የሚል መልእክት በእንግሊዝኛ ቋንቋ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ በህወሓት ቡድን ላይ ሰሞኑን ያስተላለፉት መልእክት ግጭትን ያባብሳል በሚል ፌስቡክ መልእክታቸውን በዚህ ሳምንት ሰርዞ ነበረ። አድማጮች የምትከታተሉት ከዶይቼ ቬለ ዲ.ደብሊው የሚተላለፈውን የዓለም ዜና ነው። በሱዳን የተካሄደውን ወታደራዊ መፈንቅለ መንግስት በመቃወም ዛሬ አደባባይ የወጡ ሰልፈኞች ላይ ፖሊስ የኃይል እርምጃ መጠቀሙን የፈረንሳይ ዜና ምንጭ ገለጸ። የሱዳን መምህራን ዛሬ መዲና ካርቱም ላይ ባካሄዱት የጸረ ወታደራዊ መፈንቅለ መንግስት ሰልፍ የጸጥታ ኃይሎች አስለቃሽ ጭስ ተኩሰዋል። በሀገሪቱ ለሁለት ቀናት በዘለቀው ህዝባዊ እምቢተኝነት ጥሪ ለመሳተፍ ዛሬ በርካታ መምህራን ተገኝተው ተቃውሟቸውን ያሰሙት ካርቱም በሚገኘው የትምህርት ሚኒስቴር በራፍ ላይ ነው። እንደ ሰልፉ አስተባባሪዎች ገለጻ በፖሊስ እርምጃ አንዲት መምህርት ላይ ጉዳት ሲደርስ 87 ሰልፈኞች ደግሞ በቁጥጥር ስር ውሏል። በጀነራል አብዶል ፈታህ አልቡርሃን የሚመራው ወታደራዊ ኃይል ከሁለት ሳምንት ገደማ በፊት ነበረ በመፈንቅለ መንግስት ስልጣኑን ከእጁ ያስገባው። ከዚያን ጊዜ አንስቶ በርካታ ሱዳናውያን የሲቪል አስተዳደሩ ስልጣኑን እንዲረከብ እየጠየቁ ይገኛሉ። የኢራቅ ጠቅላይ ሚኒስትር ሙስጠፋ አልካሲሚ በባግዳድ መኖሪያ ቤታቸው ላይ በደረሰ የሰው አልባ አውሮፕላን ጥቃት ምንም አይነት ጉዳት ሳይደርስባቸው እንደተረፉ አስታወቁ። ጠቅላይ ሚኒስትሩ ደህና መሆናቸውን የገለጹት በማህበራዊ ድረገጻቸው ላይ በተሰራጨ የቪዲዮ መልእክት ነው። አልካሲሚ ሁሉም ኢራቃውያን እንዲረጋጉም አሳስበዋል። በጥቃቱ 7 ጠባቂዎቻቸውን መቁሰላቸውን የመንግስት ባለስልጣናት ተናግረዋል። ፈንጂዎችን ጭነው የነበሩት 2 ሰው አልባ አውሮፕላኖች ዛሬ ጠዋት በህንፃ ላይ ከፍተኛ ውድመት ማድረሳቸውም ተዘግቧል። ለጥቃቱ ኃላፊነት የወሰደ አካል የለም። የጠቅላይ ሚኒስትሩ መኖሪያ ቤት በኢራቅ ዋና ከተማ መሃል ልዩ ጥበቃ በሚደረግለትና አረንጓዴ ዞን ተብሎ በሚጠራ ስፍራ ይገኛል። ይህ ዶይቼ ቬለ ዲ.ደብሊው ነው።
አድማጮች አርዕስተ ዜናው በድጋሚ እንሆ። በዛሬው ዕለት በአዲስ አበባ ከተማ መስቀል አደባባይ በተካሄደውና ከፍተኛ ቁጥር ያለው ታዳሚ በተገኘበት ሰልፍ ላይ የህወሓትና ሸኔ ቡድኖች ተወግዘዋል። ሰልፈኞች ለኢትዮጵያ መከላከያ ሰራዊት ያላቸውንም ድጋፍ አሳይተዋል። በሰልፉ ላይ የተገኘው ድምጻዊ ታሪኩ ጋንካሲ ደግሞ ውጊያ ቆሞ ሽምግልና እንዲጀመር ጥሪ አቅርቧል። የአዲስ አበባ ህዝብ አጥብቆ ይቃወመናል የሚለው ፍጹም የተጋነነ ነው ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ ለፈረንሳይ ዜና ምንጭ ገለጹ። አቶ ጌታቸው ይህን ያሉት የአዲስ አበባው ሰልፍ ከመካሄዱ ሰዓታት በፊት ነው። በኢትዮጵያ የሚካሄደውን ግጭት ለማስቆም ከፍተኛ ዲፕሎማሲያዊ ጥረት እንዲደረግ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ጥሪ ያቀረቡ። ዜናው የስካሁኑ ነበር። መልካም ምሽት።